አንድ ሰው ራሱን ከማጥፋቱ በፊት አይታችሁ ታውቃላችሁ? ካናዳ ያለው ሴኩሪቲ እሰራ ነበረ። አንድ ልጅ ነበረ፣ ጸጉሩ የተንጨባረረ ነው፣ ቁመቱ አጠር ያለ፣ መነጽር ያደርጋል፣ አይናገርም፣ ዝም ነው የሚለው፣ ድንን ነው የሚለው። ወደ ዴስክ ሲመጣ እንደ ሆቴል ሪሴፕሽን ነበር የምሰራው። ወደ ሆቴል ስትገቡ የሆኑ ሰዎች አሉ አይደል፣ ኮምፒውተር ላይ ቁጭ የሚሉት፣ እንደዛ ነበር የምሰራውና ይህ ሰውዬ በቀን አንዴ ይመጣ ነበረ። በቀን አንዴ የሚመጣው ደግሞ የሆነ እቃ ይላክለትና እሱን እቃ ለማንሳት ነው። which is አብዛኛው ጊዜ ምግብ ነው። እውነት ለመናገር ከቤቱ አይወጣም። ይህ ሰውዬ ስራው ጌም ዲዛይነር ነው። ጌሞች ነው ዲዛይን የሚያደርገውና አንድ ቀን ግን ጸባዩ ተቀየረብኝ። በጣም ተናጋሪ ሆነ፣ በጣም ሳቂታ ሆነ፣ በጣም ተጫዋች ሆነ። ካለ ጸባዩ ምን ሆኖ ነው? በደህና ነው ወይ? ስለ ፍቅረኛው ነገረኝ። እቺ ፍቅረኛው ደግሞ በኦንላይን እንደሚያውቃትና ሌላ ሀገር እንዳለች ነገረኝ። ከዛ ግን ልቡ እንደሰበረችውም ነገረኝ ማለት ነው። ግን እየሳቀኝ ነገረኝ። ሰው ያን ያህል የተጎዳ አልመሰለኝም ባይገርማችሁ። ከዛ ወደ 19ኛ ፍሎር ላይ ነው የሚኖረው የህንጻው ደረጃ ማለት ነውና ከዛ ምን አሉኝ፣ ሪፖርት የደረሰኝ የዛን ጊዜ ተስደወልልኝ የሆነ ሰው እያለ ወደ 51ኛ ደረጃ ወጥቶ በር ሊሰብር እየሞከረ ነው የሚል ደወል ደረሰኝ። እኔና የሆነ ልጅ ነበር ዘበኞች ማለት ነው። ኦፍ ኮርስ የሪሴፕሽን ነገር ሴኩሪቲ ይሉታል በዛ ኮንሰርጅ። ከዛ በኋላ ደንግጬ ነው ለምንድን ነው ይህ ሰው ለመስበር የሚሞክረው? በር ደግሞ የምናቀው ነው ብለውኛል እነዛ የደወሉት። እዚህ ነዋሪ ነው፣ ለምን እንደሆነ አላቅም፣ ላበላብ ሆኖ በር ለመስበር እየሞከረ ነው። ከዛኛ በፍጥነት ማለት ነው ወዲያውኑ ፖሊስ ጠራን። ፖሊስ ለሴፍቲያችን ማለት ነው፣ ምን እንደያዘ አናቅም። ፖሊስ ጠራንና ከዛ ቀስ ብለን በደረጃው ወጣን ማለት ነው። ይህ ሰውዬ እንግዲህ እያለቀሰ ነበረ፣ ላበላብ ሆኖ ነበረ፣ ተጨናንቆ ነበረ። ምን አለ መሰላችሁ? ህይወት በቃኝ፣ ህይወት ሰለቸኝ፣ ህይወት ደከመኝ፣ ራሴን እጠላለሁ፣ ራሴን አልወድም እያለ እያማረረ ነበረ። እባካችሁ እቀፉኝ እያለ መጥቶ ሮጦ እኛን አቀፈን ማለት ነው። እኔ የዛኔ እውነት ለመናገር ተኝቼ ነበረ። ስለ ህይወት ያን ያህል አልገባኝም ነበረ። መታቀፌ ምንም አልመሰለኝም። ተረዳችሁ? ዝም አቀፍኩት። ግን ምንድነው ችግሩ? ይህ ሰውዬ እየታዘብኩት ነው፣ ጃጅ እያደረኩት ነው። ለምንድነው እንደዚህ ብለው ራሱን የሚያዋርደው ምናምን እያልኩኝ ነው። ግን ሰውየው ተስፋ ቆርጧል። ራሱን ለማጥፋት እየሞከረ ነበረ። ይቺ 51ኛ ደረጃ ላይ የነበረችው በር ሰብሮ ቢገባ ኖሮ ከዛው ይዘል ነበረ። ግን አሁንም ስቲል ተስፋ አልቆረጠም። ራሱን ለማጥፋት እየሞከረ ነው ይህ ሰውዬ። ምን አለን? ከዛ እባካችሁ የኦንላይን ፍቅረኛ አለችኝ አለን። ይቺ ፍቅረኛ ዛሬ ተረበችኝ፣ ሰደበችኝና ተስፋ ቆርጫለሁ። የነበረችኝ እሷ ነበረች። ስለዚህ ቻው በሉልኝ፣ አፈቅርሻለሁ ብሎሻል በሉልኝ ብሎ ወደ ራሱ ደረጃ መውረድ ጀመረ ማለት ነው። ከ51ኛ ፍሎር በደረጃ አድርጎ እኛን አምልጦ መሮጥ ጀመረ። ከዛኛ የታዘብነው የዛኔ ምንድነው ከራሱ ቤት ሊዘል እንደሆነ ነው። እሱም 19ኛ ደረጃ ላይ ነው የሚኖረው። አይ ቲንክ 21ኛ ወይም 19ኛ። ከዛ እኔ የተሰማኝ ፍርሃት ልገልጽላችሁ አልችልም። እሱ በደረጃ መሮጥ ጀመረ ወደ ታች፣ እኛ ደግሞ ሊፍቱን ይዘን ወደ ታች መውረድ ጀመርን ማለት ነው። ቀድመን ደረጃው ላይ ጠበቅ ነው። ደረጃው ላይ ስንጠብቀው እንዳያመልጠን፣ ወደ ቤቱ እንዳይገባ አምልጦ እንደዚህ እየጠበቅነው ነው ያለ ነው። ከዛ እንዴት በፍጥነት እንዳመለጠን አላቅም፣ ወደ ቤቱ ገባ ማለት ነው። ወደ ቤቱ ሲገባ ይህ ሰውዬ ወደ ደጃፉ ሮጦ ከዛ በደጃፉ ለመዝለል ነው። እንዳጋጣሚ የሆነ እግዚአብሔር የተመሰገነ ይሁን ፖሊሶቹ ደረሱ። ደረጃሙ ኦሬዲ ነግራናቸው ስለነበረ ፖሊሶቹ ደረሱና አብረን ሄደን በሩን ሰበር ነው። የውጭውን በር ሰብረን ስንገባ ሁለተኛው በሩ ቆልፎ በደጃፍ ለመውጣት እያለቀሰ ነው። በቃኝ ምናምን እያለ ማለት ነው ዲዘል እና ይዛኔ ኃይሉ ከየት እንደመጣልኝ አላቅም። ብቻዬን በአንድ እግሬ ነው በሩን የሰበርኩት። የሆነ ይሄ ሶፋ ነገር ነበረ እዚህ አካባቢና ወይም ደግሞ ይሄ ሶፋን በለው እንደዚህ ሶፋው እንደዚህ ይዤ ማለት ነው እግሬ ከዛ እንደዚህ እየመታሁት ነው፣ በሩን እንደዚህ እየመታሁት ነው በኃይል ማለት ነው። ከዛ በሩን ተሰበረና ገባን ወደ ውስጥ። ሮጦ ወደ ደጃፉ እንደዚህ ሊዘል ሲል ነው የያዝነው። እኔ እውነቴን ነው የምላችሁ፣ አሁን አይ ዶንት ኖ ይሄ ሰውዬ የት እንዳለ አላቅም። ግን ከዛች ቀን የተማርኩት ነገር ቢኖር ምን እንደሆነ ታውቃላችሁ? እውነቴን ነው የምላችሁ፣ ሰው ያለበት ሁኔታ አታውቁም። ወደ ቤቱ ስንገባ ለራሱ ማለት ነው ምግቦቹ እንዴት እንደተጣሉ፣ ቤቱ እንዴት እንደቆሸሸ፣ ልብሶቹ አያጥብም፣ በቃ ባኮዎች አሉ በየቦታው፣ የበላቸው ምግቦች አይጥላቸውም ምናምን፣ በቃ ይሸታል ቤቱ ምናምንና በቃ በጣም ከውስጥ ያዘንኩኝና ምን ያህል ሁላችንም ጭንቀት ላይ እንዳለን አስተማረኝ። ሁላችንም ጭንቀት ላይ ነን። ሁላችንም የሆነ ስቃይ ላይ ነን። በቃ የምንፈልገው ሰላም አለ፣ የምንፈልገው ነገር አለ፣ ግን ያ ነገር እየቀረበልን አይደለም። ስለዚህ ይህ ሰላም ከየት ነው የሚመጣው? እንዴት አድርገን ነው በሰላም መኖር የምንችለው? ከጭንቀት ርቀን፣ ከስቃይ ርቀን። and I think ስቃይና ጭንቀት የዓለም ፓርት ናቸው። በቃ እቺ ዓለም የሆነ ይዛው የምትመጣው ነገር ነው የሚመስለኝ እውነት ለመናገር ማለት ነው። because እኔ ብዙ ደረጃ ላይ ደርሻለሁ። ዝቅታም ላይ ነበር፣ ከፍታም ላይ ያለው
ብዙ ነገሮች አይቻለሁ። ግን ሁሉም ቦታ ላይ የየራሱ ጭንቀት ይዞ ይጠብቃል። ተረዳችሁኝ? እና ሰላም ታዲያ ከየት ነው የምታገኘው? ሰላም የምታገኘው ብዬ ማስበው እኔ ከእግዚአብሔር ነው። በቃ ከእግዚአብሔር ብቻ ነው፣ ከመንፈስ ነው ሰላም የምታገኘው። በቃ እቺ ዓለም ጊዜያዊ እንደሆነች ማወቅህ በቃ ሰላም ነው በቃ ብዬ አስባለሁ። የምታጣው ዓለማዊ ነገር የምታገኘው ዓለማዊ ነገር የሚጨምርልና የሚቀንስልን ምንም ነገር እንደሌለ ስታቅ በቃ ሰላም ይኖርሃል ማለት ነው። ተረዳችሁኝ? ሁላችንም በፍርሃት እንኖራለን፣ በጥላቻ እንኖራለን። ባይዘው የብዙዎቻችን ጥላቻ ለሰው ሳይሆን ለራሳችን ነው። ታውቃላችሁ? ራሳችን እየጠላን እንኖራለን። እና በቃ እቺ ህይወት ቴምፖራሪ ነች። እቺ ህይወት ጭንቀትና ስቃይ ይበዛባታል። ሰላም የሚገኝበት ግን በመንፈስ ውስጥ ነው፣ በእግዚአብሔር ውስጥ። እና መጸልይላችሁ ለሁላችሁም ሰላሙን እንዲሰጣችሁ፣ ከእግዚአብሔር ቀረቤታችሁን እንድታገኙ፣ ራስ መውደድ እንዲሰጣችሁ፣ ከዚህ ዓለም ጋር መጣበቅ እንድታቆሙ። ከዚህ ዓለም ጋር መጣበቅ የሁላችንም የስቃይ ምንጭ ነው። ከዚህ ዓለም ትንሽ ለቀቅ ብለን መስራት ስንጀምር፣ ከዚህ ዓለም ለቀቅ ብለን ከሰው መጠበቅ አቁመን፣ ከዚህ ዓለም መላቀቅ ማለት ከሰው መጠበቅ ማቆም ማለት ነው። ብዙዎቻችን ከሰው ፍቅር እንጠብቃለን፣ ከዚህ ዓለም ገንዘብ እንጠብቃለን፣ ከዚህ ዓለም ላምበርጊኒ እንጠብቃለን፣ የሚያምር ቤት እንጠብቃለን። ሁሉም የማንጠብቀው ነገር የለም። ስለዚህ ለምን አላገኘውም ብለን ሁላችን ፍልሚያችን ከራሳችን ጋር ነው። ለምን ቁመቴ አልጨመረም፣ ለምን አልከሳውም፣ ለምን አልወፈርኩም የማንለው ነገር የለም። ተረዳችሁኝ? ስለዚህ ከእግዚአብሔር ጋር ቀረቤታ እጸልይላችኋለሁ። ከዚች ዓለም ደግሞ ትንሽ መላቀቅን እጸልይላችኋለሁ። እወዳችኋለሁ። ቻው